ውብ የተፈጥሮ ቀለም በሞላው ደን ውስጥ ዳጊ የሚባል ትንሽ የሜዳ አይጥ ይኖር ነበር። ቤቱ ደግሞ ግዙፍ የሆነ የሾላ ዛፍ ስር ባለው ምቹ ስፍራ ውስጥ ነው። ዳጊ በጀግንነቱ ይታወቃል። ተሳቢ እባቦችን ማታለልና በጅረቶች ላይ መዝለል ይችላል። ሆኖም ምንም እንኳን ደፋር ቢሆንም በተለይ ወደ ላይ ሌሎች እንስሳትን ሲመለከት ትንሽ በመሆኑ ሐዘን ይሰማዋል። ለተወሰነ ቀን ብቻ ቢሆን እንኳን እሱም ትልቅ መሆን ይመኛል። በዚያ ለምለም ጫካ ውስጥ ሉላ የተባለች ግርማ ሞገስ ያላት ዝሆን ትኖር ነበር። እያንዳንዱ እርምጃዋ መሬቱን በትንሹ ያንቀጠቅጠዋል። ልቧ ደግሞ ልክ እንደ ሰውነቷ ትልቅ ነው። ሉላ ግዙፍ መሆኗን በጣም ትወደዋለች። ትልቅ መሆኗን ከዛፍ ቅርንጫፎች ላይ የሚንጠለጠሉትን ጣፋጭ ማንጎዎች በማውረድ ትንንሽ ፍጥረታትን ትመግባቸዋለች። ለእሷ ትልቅና ጠንካራ መሆን ማንም ፍጡር የሚመኘው እጅግ በጣም አስደናቂ ነገር ነው። ሙቀት በበዛበት ከሰዓት በኋላ የጫካው ማህበረሰብ ለመቀዝቀዝ በሚያብለጨልጨው ወራጅ ውሃ ውስጥ እየተጫወቱ ነበር። ነገር ግን ሉላ ፈርታ ከዳር ቆማ ትመለከታቸው ነበር። እያቃሰተች አንገቷን እያጣመመችና ትከሻዎቿን እየወዘወዘች ምን ሆኜ ነው? ፊቴ ላይ በጣም የማሳከክ ስሜት ይሰማኛል አለች። ግዙፍና ሸካራ ግንድ ባለው ዛፍ ላይ ራሷን እያሻሸች ቢሆንም ማሳከኩ እየባሰበት ሄደ። ዳጊ ትልቅ በሆነ የሎተስ ቅጠል ላይ ሆኖ የታላቋን ዝሆን ጭንቀት ተመለከተ። አንድ ነገር ማድረግ እንዳለበት ያውቃል። ድፍረቱን ሁሉ ሰብስቦ ትንሿን ደረቱን ነፋና በትንሽ ድምፁ ይቅርታ ወይዘሮ ዝሆን፣ እዚህ ላይ ነኝ፣ ምናልባት ልረዳሽ እችላለሁን ሲል ጠየቃት። ሉላ መንቀሳቀሷን አቁማ አይኖቿን አጥብባ ዳጊን ለመፈለግ ትልልቅ አይኖቿን አዞረች። አረንጓዴ ቅጠል ላይ ያለ ትንሽ ፍጥረት አየች።